የሰራሁትን ነገር ልንገራችሁና ወደ ዮሐንስ ልመልሳችሁ። በምድር ላይ ያሉ ሁሉ ነገሮች ከዚህ ምድር እንዲጠፉ ስራ እየተሰራ ነው ያለው። ሰዎች እውቀትን ወደኋላ መልሰው እንዳያዩ፣ የእግዚአብሔርን መኖር እንዳይረዱ፣ ስለ እግዚአብሔር አምላክ የተጻፈባቸው ነገሮች ሁሉ ወደ ዲጂታላይዝድ ነገር እየተቀየሩ ፕሪንት የተደረጉ ወረቀት ነክ ነገሮች እንዲጠፉ፣ ተነበው የሚያደክሙ ነገሮችን ሰዎች በቃላቸው እንዲሸመድዱ ያደርጋሉ። ለምን? የፈለገ ነገር ቢጠፋ ሰው ተነቦ ይጽፈዋል። ሰው ተነቦ ምን ይላል? ይጽፈዋል። ራሱ መጽሐፍ ይሆናል። ስለዚህ ቤተክርስቲያናችን የጅል ስራ እየሰራች አይደለም። በዚህ ልክ አሁንም የሚነገረውን ነገር በመልካም አይምሮ በመልካም ሕሊና ካልተቀበለ መርዝ ይሆንብናል። በመልካም ልብ ለመቀበል ግን እንዘጋጅ። ሰው አይጠይቅ አይባልም። እንጠይቀው ግን የሆነ ነገር ላይ ሊሚት ሆነን አንሁን ነው። ይቀጥሉ ዮሐንስ። ግዴለም አሁን ለሁሉ መድኃኒት ክርስቶስ ሆኖ ሳለ በእምነታችን ልክ ልንድን ያመነ የዳነ ስለሆነ ግን አንዳንዴ ጥያቄዎች ስተት መንገድ እንዲይዙ ማድረግ ማሰብ የራስ የሆነ ሁሉም በሱ እጅ የሆነ ነው። እንደ አስፈላጊነቱ ሲያስፈልገን ልንጠቀምበት ከመሬት ሁሉ እሱ አደረገ እንጂ ከኛ የመጣ አንዳችም ነገር የለም። እና አንዳንዴ እንደዚህ የተጣመመ ነገር የተጣመመ ልቦና ውስጥ ነው የሚመጣውና ያንን ለማየት ነው። ባህር ዳር የለውም። ባህር ዳር ተዘግቷል። ፓራዳይዝ ባህር ዳር የለውም። አሁን አዲስ አበባ ነው ያለሁት። ወደ ኋላ ተጎትተን እስከ ዛሬ ድረስ ጥሪ እየገባ ነው የሚያቋርጠው ስልኬንና ወደ ኋላ ተጎትተን እዚህ የደረስንበት ዋነኛ ምክንያታችን ስለ ሀገራችን የሰጠነው ነገር፣ ስለኛ የሰጠነው ነገር ኢቭን አስተምህሮታችን ላይ መብቶቻችን የሆኑ ነገሮች ላይ እንኳን ጥያቄዎች እንዲነሱ አናደርግም። ካያችሁ አሁን የኛ መንበር የማቴዎስ መንበር ነው የነበረ። ነገረ ክርስቶስን ቀድመን ዓለም በጨለማ ሳለች የክርስቶስን መወለድ ለዓለም ያስተማርን የሰበክን መስዋዕቱንም ይዘን የቀረብን እኛ ሆነን ሳለን ክርስትናን ሰተናችሁ ነው ሲባል አዎ ሰታችሁን ነው ብለን ተቀብለናል። የምናነሳቸው ነገሮች ሀቅና እውነትን ይዘው መንገድ ስርዓት እንዲይዙ የምናደርግባቸው ብዙ ነገር ኑሮውን የራሳችን የሆነውን ነገር ጎትተን የምንጠልበት ግን ምክንያት እንፈልጋለን፣ ሰበብ